እግዚአብሔር መውደቄን በሚመኙ ፊት እጄን ይዞ አቁሞኛል። መሰበሬን በሚናፍቁ ፊት ልቤን ደግፎልኛል። ሁሌም አብረኸኝ እንዳለህን ያምናለሁ። ዛሬ ግን ሰዎች በእውነት አብረው ነበረ፣ በእውነትም አግዘዋል ሲሉኝ አስገረምከኝ። ዳግም እጄን ባፌ አስጫንከኝ። ተመስገን። የራሳችን ታይም ያስፈልገናል አይደል? ስለዚህ እኔና ሩታዬ ለብቻችን አሪፍ ታይም እናሳልፋለን። ነገን በጉጉት እንድጠብቁ በአክብሮት ጠይቃለሁኝ። እና ፋሚሊዎች ዛሬ እነ ሜሮን ግን አልቻልኳቸውም። እኔ ምን አለበት አሁን ቢነግረኝ ወደ ለነገ እኮ በቃ ተባባልን አይደለ? ከቻለን ማለት ነው ፎቶ ምን ለቅላቻለን። የሚገራርም ፎቶ ተነስተን ግን በጣም ትወዱታላችሁ በእርግጠኝነት። ቫይቡም ምርጥ ይሆናል ብዬ አስባለሁኝ። እና ሩታዬ በጉጉት ጠብቅሽ። እንግዲህ ሆዴንም እየቆረጠን ቢሆን ይችላል። ምን ይደረጋል? አንድ ያልናገርም ካለ ቁረጥሽ። እዚህ ሀገር የሚቆርጥ ምግብ የለም ሲጀመር። አብዛኛው እንግዲህ ሀገር ያው የሩዝ ሀገርም ስለሆነ ሩዝ እየበላን ነው። ሩዝ አትክልቶች ምናምን እየበላን ነው። ግን ደስ ይላል። ብቻ እኔ በጣም ወድጄዋለሁ። ለማንኛውም አሁን መሄድ ትችያለሽ። ቆንጆ